ሰላም የተወደዳችሁ የሜንቶር ሪች ኤአይ ዌብሳይት ተጠቃሚዎች፣ ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ዛሬ ምንድነው ማሳያችሁ፣ ከዚህ በፊት ባሳያችሁ ቪዲዮ እንዴት አንድ ሜንቲ ሬጅስተር ካደረገ በኋላ ሜንቶርሺፕ ሪኩዌስት እንደሚልክ አሳይቻችኋለሁ። አሁን ማሳያችሁ ቪዲዮ እንዴት አንድ ሜንቶርሺፕ ሪኩዌስት እንደሚቀበልና ከዛ በኋላ ያለውን ሂደት ነው ማሳያችሁ። ይሄንን ለማድረግ እነዚህ እዚህ ጋር 4 መስመሮች ላይ ነካለሁ። ከዛ ምን አደርጋለሁ፣ ሎጊን እላለሁ። ለምሳሌ ኦልሬዲ እኔ የሜንቶር አካውንት አለኝ፣ እሱን እጠቀማለሁ። እሱን ተጠቅሜ ሳይን ኢን እላለሁ። እዚህ ጋር እንደምታዩት ኖቲፊኬሽኑ ላይ ይሄ ሜንቶር ምን አግኝቷል፣ ሜንቶርሺፕ ሪኩዌስት አግኝቷል ማለት ነው። ለምሳሌ እዚህ ጋር ብነካ ምን ይላል፣ ሜንቶርሺፕ ሪኩዌስት ይላል። ያብስራ ሴንት ዩ ሜንቶርሺፕ ሪኩዌስት ኢን አርቲፊሻል ኢንተለጀንስ ኤንድ ማሽን ለርኒንግ ይላል። ስለዛ ምን አደርጋለሁ፣ እዚህ ላይ አክሴፕት ኦር ዲክላይን የሚለው ላይ ስነካ ወደ እኔ ዳሽቦርድ ይወስደኛል ማለት ነው። ይሄ አሁን የሜንቶር ዳሽቦርድ ነው ማለት ነው። የሜንቶር እና የሜንቲ ዳሽቦርድ ይለያያል። ስለዛ እዚህ ጋር ሄድና ምን እላለሁ፣ ለምሳሌ ጊዜ ካለኝ ኦር ቶፒካችን የሚመሳሰል ከሆነ ምን እላለሁ፣ አክሴፕት እላለሁ። ስለዚህ የዚህን ሰው ሜንቶርሺፕ ሪኩዌስት አክሴፕት አድርጌያለሁ ማለት ነው። ኔክስት ስቴፕ የሚሆነው ምንድን ነው፣ ሄድና ሪኩዌስት ለጠየቀኝ ሰው ሜሴጅ ጽፍለታለሁ። ሃይ ያብስራ how are you doing, tell me more about your እለዋለሁ። ከዛ ሜሴጅ ጽፍለታለሁ ማለት ነው። እዚህ ጋር ሜሴጅ ጽፍለታለሁ። ስለዛ እሱ ሳይን ኢን ሲያደርግ ሜሴጁን ይቀበላል ማለት ነው። ባይ ዘ ወይ እዚህ ጋር ሁሌም ለምሳሌ ዌብሳይቱ ላይ ሳይን ኢን ማድረግ ላይ ይጠበቅባችሁ ይችላል። ለምሳሌ እኔ እዚህ ጋር ሜሴጅ ጽፍለታለሁ አይደለ? ይሄ ሜሴጅ ቀጥታ ወደ ኢሜይሉ ሊሄድ ይችላል። ቅድም አሁን ያላሳየኋችሁ ለምሳሌ አንድ ሰው አንድ ሜንቶርሺፕ ሪኩዌስት ሲቀበል ዌብሳይቱ ላይ ባይኖር እንዴት ነው የሚያየው? ወደ ኢሜይል እንልካለን እኛ ማለት ነው። ለምሳሌ አሁን እዚህ ላይ የለም፣ አንዳንዴ ወደ ስፓም ይሄዳል። ስፓም ላይ ሄደን ቼክ እናርግ። እዚህ ጋር ምን ይላል፣ ሜንቶርሺፕ ሪኩዌስት ፍሮም ያብስራ ፍጹም ውድ ላይክ ሜንቶርሺፕ ኢን የቪ ኢሜጂንግ ይላል። አይ ቲንክ ይሄ ሌላ ቴስት ስሰራ የመጣ ኢሜል ነው። ዲስ ኢዝ አወር ኮሬክት ኢሜል፣ ያብስራ ውድ ላይክ ሜንቶርሺፕ ኢን አርቲፊሻል ኢንተለጀንስ ይላል። ስለዛ የግድ ሜንቶሩ ሁሌም ሳይን ኢን ማለት አይጠበቅበትም ዌብሳይቱ ላይ ማለት ነው። ኢሜል ሲደርሰው ኢሜሉ ላይ ሄዶ ኢሜሉን ቼክ ማድረግ ይችላል ማለት ነው። ለምሳሌ ደግሞ እኛ ለሜንቲው ኢሜል ልከናል አይደለ? ሜሴጅ ልክ ያለው እንደ ሜንቶር ለሜንቲው ማለት ነው። ለሜንቲውም ሜሴጅ ሊያገኝ ይችላል። ስለዚህ ቼክትን ስፓም ውስጥ እዚህ ጋር እንደምታዩት ኢሜል አግኝቷል ማለት ነው። ሃይ ያብስራ how are you doing, tell me more about your interest የሚል እኔ ሜሴጅ እዛው ዌብሳይቱ ላይ ነው የጻፍኩት። ግን ያ ሜሴጅ ወዴት ይሄዳል? ወደ ኢሜይሉ ይሄዳል ማለት ነው። ስለዛ ሜንቲም ይሁን ሜንቶር ሁሌም ዌብሳይቱ ላይ ሳይን ኢን ማለት አይጠበቅባቸውም። ኢሜይላቸውን ቼክ በማድረግ ኮሚኒኬት ማድረግ ይችላሉ ማለት ነው። በዚህ መልኩ ይነጋገሩና ለምሳሌ ሜንቲው ይመጣና ስለ ራሱ ይነግረዋል፣ ምን እንደሚፈልግ ይነግረዋል። ስለዛ እዚህ ጋር ሜሴጅ ኮንቨርሴሽን ያደረጉና በኋላ ላይ አንድ ግራውንድ ላይ ይደርሳሉ ማለት ነው። ኦኬ ሜንቶሩ አይ ካን ሄልፕ ዩ ብሎ ሊመልስ ይችላል። ስለዛ ከዛ በኋላ ያለው ነገር ምንድነው? አሁን ዳሽቦርዱ ላይ ብትሄዱ there are different means to ለምሳሌ እዚህ ጋር እኛ ዙም አስቀምጠናል፣ ጉግል ሚት አስቀምጠናል። ይሄ ደግሞ ጂትሲ የሚባል አዲስ የሚቲንግ አፕ ነው፣ ፍሪ ነው። እነዚህን ሶስቱን አማራጭ በመጠቀም ምን ማድረግ ይቻላል? ሊንክ በማስቀመጥ እስኬጁላችሁን በማስቀመጥ እዚህ ጋር ለምሳሌ መቼ ነው መገናኘት የምፈልጉት ምናምን የሚለውን
እሱን በማድረግ እስኬጁል ታደርጋላችሁ። ከዛ እየተገናኛችሁ በወር አንዴ ሊሆን ይችላል፣ በሁለት ወር አንዴ እየተገናኛችሁ እየተመካከራችሁ የሜንቶርሺፕ ሂደቱ ይቀጥልና ከዛ ኋላ ላይ ሜንቲው የተሻለ እድል አግኝቶ ሰክሰስ ስቶሪ ካለው እሱን ቢያጋራን እኛ እዚህ ላይ እንደ ሰክሰስ ስቶሪ እናገረዋለን ማለት ነው። በዚህ መልክ ነው ኮሚኒኬት የምታደርጉት። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ ደግሞ እንዴት አድርጋችሁ እያንዳንዱን የዚህን ዌብሳይት ፊቸር እንደምትጠቀሙ ነግራችኋለሁ። ለዛሬው እዚህ ላይ ላብቃ። ቴንኪዩ።